ሰላም እንዴት ናችሁ? እምወዳችሁ እምትወዱኝ እማከብራችሁ እምታከብሩኝ እምሳሳላችሁ ምርጥያንስ የሳቅ ፋሚሊዎች ጋይስ፣ ሰው ለምንድን ነው እንደዚህ የምታማርሩት? እስቲ ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። በቃ ካየኝ ምናምን መንገድ ላይ መሽናት አልወድም። የምር ቋጥሬ ምናምን ረጅም ርቀት ምናምን መሄድ ፈልገው የሆነ ያስጠላኛል መንገድ ላይ ምናምን መሽናት። አንድ ቀን እዚህ ወለጋ 2009 ማለት ነው ቁጭ ብለን ከጓደኞቼ ጋር ምናምን አረቄ ጠጣን። ከዛ በመሀል ሽንት ምናምን ብዬ ወጣ አልኩ ማለት ነው። ከዛ ሽንት ቤቱ እንደዚህ ወደ ጓሮ ምናምን ገብተን ከዛ ገባው ምናምን ሸንቼ ስመለስ ሸንቼ ተመልሼ ምናምን በቃ እዛ እንትን አለች ሻይ ደግሞ እንበላለች ጠረጴዛ እዛ ላይ ቁጭ አልኩ ማለት ነው። ከጓደኞቼ ጋር ተመልሼ ማለት ነው። እሺ ባለቤቱ እየበረረ መጣ ማለት ነው። እሺ እንዴ አለቀኝ። ከዛ አዘለለኝ ጋር ጠረጴዛው ላይ ሁሉ እንደዚህ እንትን አመጣኝ ማለት ነው። የሆነ የሸሚዝ ቁልፍ ምናምን ብቻ ተበጣጥሷል። እንደዚህ ምንድነው ስለው እየጎተተ ነው የሚወስደኝ። በእናትህ ልቀቀኝ ምናምን ዝም ብለህ የሆነ እንትን የሆነ ዝም በል በእናትህ ቆይ ምናምን ይሆን እንደዚህ እየጎተተ ምን ግራ ገብቶኛል። ምን ሰርቼ ነው ምናምን ያለው ይሄ ያንተ አይደል ምን ምናምን ሳይ የተቆለለ አር ማለት ነው። ወደ ሽንት ቤት መሄጃ የሆነ እንደዚህ ዘብሎታል የሆነ ሰው። ኦኬ በቃ ያዘኝ ምክንያት አንገባኝ ማለት ነው። እንደዚህ አይ በቃ ተመሳስለበት ነው በእንትን የለም በዚህ በመጀመሪያ ዲፕሎማ ይቅርታ የኔ አር አይደለም የሆነ በቃ አለ ይሄ ይቅርታ ነው የሚለቀኝ መስሎኝ ያንተ ነው አለ የኔ አይደለም አልኩህ እኮ እኔ በቃ እንደዚህ ነገር አላደርግም ያንተ ነው። ከዛ እየተጫጫሁ መጣ ነው ማለት ነው። እያየሁት እየጤሰ እና ያንተ ነው ምናምን ትኩስ አረብና አይደለም። ከዛ በቃ እንትን ይሄ ብሶት የጀመረ ማለት ማንንም ለመጠየቅ ትችላለህ። ሀብታሙ ሀገራ ጉድጓድ ካላየ አንድም ቀን ቁጭ ብዬ የሰገራ ታሪክ እሰማለሁ ብዬ አስቤ አላውቅም ነበር። ታረጋለ ጊዜው ነው ሀቢቢ። አንተ ለሰማው አንገሽግሿል። እሱ ቀኑን ሙሉ ሲያማስል አራታውኝ የተማረ ከአር ላይ ያነባል ትለኝ ነበር አያቴ። አራምባቢው ትመቸኛለህ። ማይ ጋድ ቆልላ ነው የምታመጣው አይደል? ዳራስ ይሄን ደግሞ ተመልከቱት። የሆነ ልጅ ደግሞ ካምፓስ እያለ ሲታመም እዛው የካምፓሱ ክሊኒክ ሲሄድ ሰገራ አምጣ ተባለ። ከዛን ሰገራ ላይ ያመጣ ሽንት ቤት ሲሄድ ሰገራው አልወርዳለው። ከዛው ከሽንት ቤቱ ላይ የሌላ ሰገራ ቆንጥሮ ወሰደላቸው። ከዛን ውጤቱ ሲመጣ ሰገራ ላይ ታይፎይድ ነው። ሲጀምር እኮ ካምፓስ ላይ ሁሉንም ሰው የሚያመው ተመሳሳይ በሽታ ነው። ስትታመም ስትሄድ አሞክሳስሊን ነው የሚሰጥ፣ የታወቀ ነው። በአር ተደብቄ የሚል ፊልም ልሰራ እያሰብኩ ስለሆነ ዋናው አክተር አንተ ነው የምትሆነው። ተዘጋጀ። አይ እንደ እውነቱ ሰው አታማሩ። እነሱ እንደው ለምደውታል። አንዳንዶቹ እንደው ማክስ ለራሱ እኮ ያደረጉ እንደዚህ እየጨሰስ ይመጣል። የእውነት ማለት ይለምዱታል መሰለኝ። እኔ ብዙ ጊዜ ያጫቃሉና የፉድ ኢንጂነሪንግ ተማሪዎች አላችሁ ካላችሁ አለን ይሄ ስለናንተ ስለ ፉድ ኢንጂነሪንግ የማታውቁ ሰዎች የምግብ ምህንድስና ማለት ነው። ለማንኛውም ቪዲዮ ላይ እንመለስና ቪዲዮ ምንድነው የሚለው ፉድ ኢንጂነሪንግ የሚማረው ጀለስ አዝኖ ምን ነው ስለው ቀይ ወጥ አስተማሪ ጠምረኝ ቆሎ በኪስ ይዘህ አጤሬራ ነው ብሎ ሲፈርም
ኢንተርንሺፕ ብለው ለቅሶ ቤት ምስር ለቀማ ሲሉ ኧረ ይኸው ጠምዶኝ ቀይ ስር ባልጫ ስራ እያለኝ አስበው ቀይ ስር ባልጫ ለማምጣት ባለፈው ስኮርጅ ይዞኝ ቁሌቱ ላይ ፈረመብኝ። ኦ ማይ ጋድ ቁሌቱ አስበው ኩይዝ ብለው ምሳ ሲያሰራ አረ ጀለስ አሳይመንቱን በላብኝ። አሳይመንት ብለህ ምግብ በሳህን ይዘህ አረ እሱ አስተማሪ ጀለስን ሲኮርጅ ይዞት እኮ እንጀራውን ቀዳደደበት። የጤና ባለሙያዎች ጤና ቢስ ተወካይ ቁም ነገር ለምን የሆነ ዶክተር የመዳን ተስፋ ቢኖረኝም አንተ በሳቅ ትገለኛለህ። አንተ ጋር መጣ ዶክተር የሚያስፈልገው ዶክተር አንተን አየው። በምንድን ነው የተመረቀው? ዶክተር ያንተ ሀሳብ በጣም አስቃን። ወዳችንን ሲያመን ሰገራ ለመቀበል ነው። አሞኝ ከቤተሰብ ጋር እንኳን ብመጣ አይቼ ከሳኩኝ አላመመሽም ስባል ሰው እስካሁን ታግሎ 2019 2 ወር ሲቀረው እንዴት ያብዳል? ጤነኛ ነበርኩ። በአንተ ከታየው በኋላ ነው ጤናዬ እንዳትሆነው